የገባ ይመስለኛል። ማሂ ገብቷል። ማሂ በነገራችን ላይ በጣም ጠፍተሃል። ረጅም ጊዜ ሆነ። ሰላም አለይኩም። ጠፍቻለሁ። ሰላም አለይኩም። ስዬ እንዴት ነህ? ደህና ነህ ወይ? አንዳንዴ መጥፋት አልጠፋውም እያየሁ ነው። ግን አንዳንድ ጊዜ ምን አለ መሰለህ የሆነ እንትን ይሆንብሃል። ምንም የምትሰጠው ሀሳብ ላይኖር ይችላል። የምታየው ነገር በጣም ጽድት ብሎ የሆነ ሲቀርብ የምትሰጠው ነገር ግራ ይገባህና አይተህ ብቻ ትወጣለህ። እንደዛ ሆኖ ነው እንጂ ጠፍቻ አይደለም። ማለት እንደምፈልገው አይነት ሆኖ እየሄደ ስለነበረ ደስ አለኝ። ብዙ አስቸግረ እኔ አሁን ራሱ የገባሁት በውይይቱ ላይ ሀሳብ ለመስጠት ሳይሆን እንደ ምስክርነት ለመስጠት ነው። እኔ መጀመሪያ ለምንድን ነው ይህን ነገር የፈለግከው ይሳቅ እያልኩኝ ስጠይቅ ነበር። ቢቆም ምናምን ብዙ ነገር ብያለሁ። ማለት በሂደት ነው እኔ እየተማርኩኝ የመጣሁት እዚህ ፕሮግራም ላይ ማለት ነው። ያም ሆኖ እያንዳንዱ ሰው የራሱ ሰርክል አለው። ሰርክሉ ሊሰፋ ሊጠብ ይችላል። አሁን ያንተ ሰርክል አለ፣ የኔ ሰርክል አለ፣ የሁሉም ሰው አለ እንደ መጠኑ ማለት ነው። ግን እነዛ ሰርክሎች ላይ ያየናቸው ነገሮች አሁን ውጤታማ ሆኖ ነው ያየነው። መጀመሪያ ምን ነክቶ ነው እዛ ቤት የምትገባው? ምንድን ነው አንተ ብናየው ብዙ ከወንድም ከእህት ጀምሮ የሚመጡ ነገሮች ነበሩ። ከዛ እየሄደ ሲመጣ በጣም ስሙዝ እየሆነ ምናምን እንደውም ይገላመጡ የነበሩ ሰዎች ጥሩ እይታ እያዩ የመለሳለስ ነገር የወንድምነት ነገር እያየንባቸው ነው። በጣም ደስ ይላል። ወላሂ በጣም ነው የመለሳለሱ የወንድምነቱ ነገር። እኔ ከወንድሜ ሌላ አቋም ከያዘው ወንድሜ ይልቅ ማንም አይቀርበኝም። በሀገር የምንጋራቸው ሰዎች አሉ። እነሱም ቢሆኑ በሀገር ደረጃ ወንድማማቾች ነን ብለን ልናሰብ እንችላለን። ከዛ በተረፈ የአመለካከት ልዩነት ስላለ ብቻ የሆነ ወንድሜን ልጠላውና ከሌላ ጋር ላብር አልችልም። እኔ አላያንሴ ወንድሜ ነው በመጀመሪያ ደረጃ። ይሄ ነገር ሊታሰብ ይገባል። እና ጠርዝ የወጣ ነገር እየተስተካከለ ያለ ነገር አለ። ይሱ በጣም ነው ደስ ያለኝ እና አላፈርኩም። አንተ ጋር በመዋሌ ደስ ነው በጣም አም ፕራውድ። በቃ ደስ ብሎኛል። ወላሂ ላዚም ደስ ነው ያለኝ። ሌላው ግን አሁን ትንሽ ምፈራው ነገር ምንድን ነው፣ ሰሞኑን የሆነች ቪዲዮ ስትሽከረከር ነበረች ከርዕሱ ውጭ ቢሆንም አንዴ ላንሳት። እሷ በዛ ቪዲዮ ዙሪያ ይሄ በግ አስተራረድ ምናምን የተነገረበት አለ። ያንን የእኛም ወንድሞች ሆነው ከሌላው ጋር ሆኖ አንዳንድ ነገር ሲሉ አይቻለሁ። ማለት ማከብራቸው ሰዎች እዚህም ቤት የሚመጡ ሰዎች እና ይሄ ነገር ያኛውን ጠርዝ አስተካከልን ስንል በዚህ በኩል ሌላ ጠርዝ እንዳይወጣብን ጥንቃቄ ቢደረግ እላለሁ። ወላሂ እችን ለማለት ወዳለሁ። በደንብ ቢታያ ነገር ማለት እዛ ጋር ጫፍ ወጥቷል ያልነው ነገር ወደ መሀል እንዲህ እንምጣና አንድ ላይ እንሆን እየተባለ ሳለ በዚህኛው በኩል ደግሞ